በመጀመሪያ የምናገኘው ቪዲዮ የስፓኒሽ ቋንቋ በሚናገሩ ሀገራት ውስጥ ብዙ እይታዎችን አግኝቷል። በቪዲዮ ላይም ሁለት ሰዎች ከዚች በጠና ከታመመች ልጅ ላይ ሰይጣንን ለማውጣት ሲሞክሩ ይታያል። በሳህኑ ላይም ሁለት እንቁላሎች ይገኛሉ። ጸላዩም አንዱን እንቁላል ይሰብረዋል። እንቁላሉም ኖርማል ሆኖ ይታያል። ነገር ግን ሁለተኛውን እንቁላል በልጅቷ ቆዳ ላይ ካሻው በኋላ ሲከፍተው ጥቁር ነገር ከውስጡ ይወጣል። ይህ በራሱ አስፈሪ ሆኖ ሳለ ነገር ግን ቀጥሎ የሚፈጠረው ነገር እጅግ ያስደነግጣል። ልጅቱን በድንገት ተነስታ ቁጭ ትላለች። አይኖቿን ሙሉ በሙሉ ወደ ጥቁርነት ተቀይረው ነበር። ከዛንም ወዲያውኑ ከእንቁላሉ የወጣውን ጥቁር ነገር ትጠጣለች። በመቀጠልም አስፈሪ ድምጾችን እያወጣች መንቀጥቀጥ ትጀምራለች። ከዛንም ከተኛችበት አልጋ ትንሳፈፋለች። ቀጥሎም ቪዲዮ ሙሉ በሙሉ ይቆማል። ቪዲዮም እዚህ ላይ የተቋረጠው ከዚህ በላይ አስደንጋጭ የሆኑ ነገሮች ስለተከሰቱ እናም ዩቲዩብ ላይ እንደዚህ አይነት ክሊፖችን ማስቀመጥ ስለማይቻል ነው። ክሊፕ ስቶሪ የተባለው የዩቲዩብ ቻናል ባለቤት የሆኑት ጋቻን፣ ያስኬና ዳይቻን ሂሮሺማ ጃፓን ውስጥ ወደሚገኝ ወደ አንድ ተራራማ ስፍራ ያቀናሉ። በዛም የሚገኝ አንድ ከብዙ ዓመታት በፊት የተገነባ ቤተመንግስት ይገኛል። ይህ ቤተመንግስትም ለምን ታስቦ እንደተገነባ ቀጥሎም ለምን ከአገልግሎት ውጪ እንዲሆን እንደተደረገ የሚያውቅ ሰው አልነበረም። የአካባቢው ነዋሪ የሆኑ ሰዎችም በቤተመንግስት ውስጥ ስለምትገኝ ረዘም ያለ ጸጉር ያላት አንዲት ሴት መንፈስ በተደጋጋሚ እንዳዩ ይናገራሉ። አንዳንዶቹም ደግሞ ይህች ሴት ጠንቋይ እንደምትመስል ይናገራሉ። ሶስቱ ጓደኛ ማቾችም ፍለጋቸውን ከቤተ መንግስቱ ውጪ ሆነው ይጀምራሉ። በዛን ሰዓትም የካሜራ ተቆጣጣሪያቸው ዳይቻን አንድ ነገርን ይመለከታል። ለማየት የሚከብድ ቢሆንም የዳይቻን ካሜራ የሆነ ነገር ከቤተ መንግስቱ ጫፍ ላይ ሆኖ ከነሱ ለመደበቅ ሲሞክር ይታያል። ይህም ነገር ከላይ ሆኖ ወደ እነሱ እየተመለከተ ያለ ይመስላል። ሶስቱ ጓደኛ ማቾችም ተለያይተው በግንባታ ውስጥ የሚገኙ ሶስቱን ህንፃዎች ለብቻ በመሆን ፍለጋቸውን ይቀጥላሉ። ከነሱ አንዱ የሆነው ያስኬም እሱ ባለበት ክፍል አንድ የድሮ ቴሌቪዥን ያገኝና እሱ ላይ ቁጭ በማለት የሆነ ነገር እስኪፈጠር መጠባበቅ ይጀምራል። ይህንንም ያደረገበት ምክንያት ድንገት የሆነ ነገር ሊፈጠር ይችላል በሚል ነበር። ቀጥሎም እጅግ አስደንጋጭ የሆነ ነገር ይከሰታል።なんか触られた。は？上をったろ今。大ちゃん後ろ降りて。大ちゃん後ろ降りて。大ちゃん後ろ。ያስኬም የሆነ ነገር ትከሻውን ይዞ በኃይለኛ ወደ ኋላ እንደጎተተው ይናገራል። እሱም መሬት ላይ ከመውደቅ ለጥቂት ተርፎ የተፈጠረውን ነገር ለጓደኞቹ ለመናገር በፍጥነት ወደ ፎቁ ሲወጣ በሚገርም ሁኔታ ከዳይቻን ጀርባ የሆነ ጥቁር ጥላን ይመለከታል። ያስኬም ዳይቻንን ሊያስጠነቅቀው ቢጮህም ነገር ግን ይህ ነገር ቀድሞ ከአካባቢው ተሰውሮ ነበር። በተጨማሪም ደግሞ በዳይቻን ካሜራ በተቀረጸው ቪዲዮ ላይ የጸጉር ጥላ የሚመስል ነገር ይታያል። ምን ታስባላችሁ? ይህ ነገር የአካባቢው ሰዎች አይተናል የሚሏት ሴት መንፈስ ትሆን? ሀሳባችሁን ኮሜንት ላይ ያሳውቁኝ። ሙሉውን ቪዲዮም የክሊፕ ስቶሪ ዩቲዩብ ቻናል ላይ ታገኙታላችሁ። ይህ በመጨረሻ የምናገኘው በአውሮፕላን ውስጥ የተቀረጸው ቪዲዮ በቲክቶክ ላይ ከ14 ሚሊዮን በላይ ተመልካቾችን አግኝቷል። የዚህም ቪዲዮ ባለቤት የሆነው ጉስ ዳዳንግ በትዊተር ገጹ ላይ ስለ ቪዲዮ እንደገለጸው ከኢንዶኔዥያ ወደ ባሊ በሚበረው አውሮፕላን ላይ የተሳፈረ እንደነበር እናም እሱ የመጀመሪያው ተሳፋሪ እንደነበር ተናግሯል። ጉስም የተሳፈረ ሳለ ቪዲዮ የቀረጸ ነበር። ይህንንም ያደረገበት ምክንያት ወደ ሚስቱ ሊልክላት ፈልጎ እንደነበር ተናግሯል። ነገር ግን የቀረጸውን ቪዲዮ መልሶ ሲያየው አንድ አስደንጋጭ ነገርን ይመለከታል። Selamat malam 15B.
ጥቁር ልብስን የለበሰ የሆነ ነገር ከመቀመጫዎቹ በአንዱ ላይ ሆኖ ሲንቀሳቀስ ይታያል። ነገር ግን ጋስ ይህ ነገር በታየበት ወንበር ተራምዶ ሲያልፍ በቦታው ማንም አልነበረም። ይህ ቪዲዮም ከ14 ሚሊዮን በላይ ተመልካቾችን ያገኘ ሲሆን ብዙ ሰዎችም ይህ ነገር ምናልባትም በአውሮፕላን ውስጥ ሳለ ህይወቱን ያጣ ሰው መንፈስ ሊሆን እንደሚችል ተናግረዋል። ይህ በምስሉ ላይ የምታዩት ቤት በዓለማችን ላይ ከሚገኙ በጣም ሃንትድ ከሚባሉ ስፍራዎች ውስጥ ዋነኛው ነው። ይህ በቴክሳስ ግዛት ውስጥ የሚገኘው ዘ ሃንትድ ሂል ሃውስ በመባል የሚታወቀው ቤት ከተገነባ 125 ዓመታትን አስቆጥሯል። በእነዚህ ዓመታትም ይህ ቤት እጅግ በጣም ጨለማ የሚባሉ ጊዜያትን አሳልፏል። ለሆነ ጊዜ የቁማር መጫወቻ ቤት ነበር። ከዛንም ህገወጥ የአልኮል ማምረቻ ቤት ሆነ። ከዛንም ደግሞ ህገወጥ የጽንስ ማስወረጃ ሆስፒታል ሆኖ ነበር። የቤቱ ባለቤት የሆኑ ሰዎች እንዳሉትም ከሆነ በውስጡ 9 ያህል የሚሆኑ መናፍስቶች እንዳሉበት ይናገራሉ። ይህም ስፍራ ለጎብኚዎች በክፍያ ይከራያል። እናም አንድ ቀን ማታ ላይ የሆኑ ጓደኛ ማቾች ለመጎብኘት ወደ ስፍራው ያቀናሉ። እነኚህ ጓደኛ ማቾች ጎስት ሃንተር ወይም የመናፍስት ታዳኞች አልነበሩም። እንደ ማንኛውም ሰው ስለ መናፍስት መገኘት አለመገኘት ለማወቅ ፈልገው ነበር የሄዱት። እናም ለጥያቄያቸው ያልጠበቁትን መልስ ያገኛሉ። ቅድም እንደነገርኳችሁ በቤቱ 9 የሚያህል መናፍስቶች ይገኙበታል። ከነሱም አንዱ ዶክተር የገር ይባላል። የቤቱ ባለቤቶች እንዳሉት ከሆነም በጣም ቁጡና ተናዳጅ ነው። ከጎብኚዎች ውስጥም አንዷ የሆነችው ቪክቶሪያ በቤቱ ውስጥ ከሚገኙ አልጋዎች በአንዱ ላይ ጋደም በማለት ዶክተር የግሬ ላይ እንደ ቀልድ ማንጓጠጥ ትጀምራለች። ቀጥሎም ፈጽሞ ያልጠበቁት ነገር ይከሰታል። As you can see, she was yanked off the bed. This was not a fall. And then they ran out. የሆነ ነገር ቪክቶሪያን ከአልጋ ላይ ጎትቶ ወደ መሬት ሲጥላት የተመለከቱ ጓደኞቿ በድንጋጤ ክፍሉን ጥለው ይወጣሉ። እጅግ በጣም ከመፍራታቸው የተነሳ ከነሱ አንዱ ስልኩን ሁላ ጥሎ ነበር የሮጠው። ይህ ከተፈጠረም ከአንድ ሰዓት ያህል በኋላ ድሪው የተባለ ሰውዬ የተፈጠረውን ነገር ስላላመነ ነገሩን በራሱ ለመሞከር ወስኖ ወደ ክፍሉ ይገባል። ልክ እንደ ቪክቶሪያ እሱም የዶክተር የግሬን መንፈስ ማንጓጠጥ ይጀምራል። እሱም መንፈሱ ፈሪ እንደሆነ ይነግረዋል። እናም የእውነት ማጥቃት ከፈለገ ለምን ሴቶቹን ትቶ ወንዶቹን እንደማይሞክር ይጠይቀዋል። ድሪውም ለጥያቄው ምላሹን ያገኛል። Did you see him get pushed? He ran out. Look at everybody. እሱም በሆነ ነገር ተገፍቶ ጓደኞቹን ከመጣል ለጥቂት ይተርፋል። ከዛንም ተያይዘው በፍጥነት ክፍሉን ለቀው ይወጣሉ። ድሪውም ከዚህ በኋላ ወደዛ ክፍል ተመልሶ እንደማይገባ ተናግሯል። ነገር ግን በዚህ ብቻ አላበቃም። እነሱ ሮጠው ከወጡ በኋላ የሆነ ነገር በኃይለኛው በሩን ሲዘጋ በደህንነት ካሜራ ተቀርጿል። በደንብ ካያችሁ ደግሞ የበሩ እጀታ ሲንቀሳቀስ ይታያል። ይህም ቪዲዮን ይበልጥ ታማኝ ያደርገዋል። እናንተ ብትሆኑ ወደዚህ ስፍራ ትሄዳላችሁ? ኮመንት ላይ አሳውቁ። ፔሩ ሀገር ውስጥ በሚገኝ በአንድ ቤተክርስቲያን ምዕመናን የማታ ጸሎት ሊያደርጉ በቸርቹ ተሰባስበው ነበር። ብዙም ሳይቆይ ግን አንድ ያልተጠበቀ ነገር ይከሰታል። በቸርቹም ከሺዎች የሚበልጡ ያልተጋበዙ እንግዳዎች ተገኝተው ነበር። ቪዲዮን የተመለከቱ አንዳንድ ሰዎች እነኚህ ነገሮች በአካባቢው የሚገኙ በራሪ የሆኑ የጉንዳን ዝርያዎች እንደሆኑ እናም ምግብ ፍለጋ ከጫካው መጥተው እንደሆነ ይናገራሉ። ሌሎች ደግሞ እነኚህ ነገሮች ምስጥ ሊሆኑ እንደሚችሉ ገምተዋል። ነገር ግን ማናቸውም በዚህ ምሽት ይህን ያህል ቁጥር ያላቸው በራሪዎች ወደ ቸርቹ እንደገቡ ማብራራት የቻለ አልነበረም። ይህም ሆነ ያ ግን ቪዲዮ እውነተኛ ክስተት ሳይሆን አስፈሪ ከሆነ የሆረር ሙቪ የተወሰደ ክሊፕ ነው የሚመስለው። ላለፉት 2 ዓመታት ይህ ኮሎምቢያዊው የትዊተር ተጠቃሚ የሆነው ዶን ፓራሞ አዲስ በገባበት አፓርትመንት ይገጥመው የነበሩትን አስፈሪ ክስተቶች በመቅረጽ ለተከታዮቹ በትዊተር ያጋራ ነበር። እኚህም አስፈሪ ክስተቶች የጀመሩት ዶን ፓራሞ ከድመቱ ኦክቴቪዮ ጋር በመሆን ወደ አዲሱ አፓርትመንት ከገባ በኋላ ነበር። እሱም ይህንን የተዋበ በከተማው መሃል የሚገኝ ቤትን በጣም በርካሽ ዋጋ በማግኘቱ ተገርሞ ነበር። ነገር ግን ይህ ግርምታ የቆየው ለጥቂት ጊዜ ነበር። እሱ እንዳለውም በፊት በቤቱ ይኖሩ የነበሩ ሰዎች ጥለውት የሄዱትን
የተለያዩ ጠቃሚ እቃዎችን ያገኛል። እነሱም የህፃናት መጫወቻ አሻንጉሊት፣ የፀጉር ብሩሽ፣ የህፃናት ልብስ እናም ደግሞ በሚገርም ሁኔታ የቤተሰብ የፎቶ አልበም ነበር። ይህም የሚያመለክተው ቀድሞ በቤቱ ይኖሩ የነበሩ ሰዎች ቤቱን ጥለው ለመውጣት ቸኩለው እንደነበር ነው። ባይሆን ኖሮ የቤተሰቡን የፎቶ አልበም ጥለው አይሄዱም ነበር። ብዙም ሳይቆይ ፓራሞ አንዳንድ ግራ የሚያጋቡ ነገሮችም በቤቱ ሲከሰቱ ያስተውላል። ሁልጊዜ አመሻሽ አካባቢ ፓራሞ የቤቱን በር የሚዘጋ ቢሆንም ነገር ግን ተመልሶ ሲያጣራው ተበርግዶ ያገኘዋል። የእሱም ድመት የሆነችው ኦክቴቪዮ ወደዛ አፓርትመንት ከገቡ በኋላ ጸባዩ እንደተቀየረ ፓራሞ ይናገራል። ከዚህ በፊት ጨዋና ተግባቢ የነበረችው ይህች ድመት ከጊዜያት በኋላ ቁጡና አትንኩኝ ባይ ትሆናለች። ፓራሞን በቤት ውስጥ የነበሩ እቃዎች ከአንድ ቦታ ወደ ሌላ ቦታ ማንም ሳይነካቸው ቦታ እንደሚቀይሩ እናም በተደጋጋሚ በመኝታ ክፍሉ ተኝቶ ሳለ ድምጽ ሰምቶ እንደሚነቃ አልፎ አልፎም ደግሞ ሰው ሲያንኮራፋ ድምጽ እንደሰማ ይናገራል። በዚህም የተደናገጠው ፓራሞ ስለ ቤቱ ታሪክ ጎረቤቶቹን ይጠይቃቸዋል። እነሱም አንድ አስደንጋጭ ነገርን ይነግሩታል። የአእምሮ ህመምተኛ የነበረ አንድ ሰው እሱ በሚኖርበት አፓርትመንት እንደሞተ ይነግሩታል። ይህም ሰው የሞተው ፓራሞ የሚተኛበት አልጋ ላይ ተኝቶ ሳለ ነበር። የዚህም ሰውዬ ሰውነት ከሞተ ከሳምንታት በኋላ ነበር በቤቱ ባለቤት የተገኘው። ፓራሞም ራሱን እየቀረጸ በአልጋው አጠገብ ሲያልፍ ከኋላው አንድ ጥቁር ነገር አልጋው ላይ ተጋድሞ ይታያል። Fue como un hueco que hay en la parte de afuera. Por la parte de la terraza hay una especie de hueco que no... ነገር ግን ይህን ነገር ፓራሞ አላየውም ነበር። ተመልካቾቹ የጻፉለትን ኮመንት አይቶ ተመልሶ ለማጣራት ሲሄድ በቦታው ማንም አልነበረም። ይህም በአልጋው ላይ የታየው ጥቁር ነገር ከዓመታት በፊት በተመሳሳይ አልጋ ላይ ህይወቱን ያጣው ሰውዬ መንፈስ ሲሆን ዲዬጎ የተባለ አንድ ኮሎምቢያዊ ቲክቶከር በቅርቡ ኮሎምቢያ ውስጥ ወደሚገኝ አንድ አዲስ አፓርትመንት ከሚስቱ ጋር እንደገባ ይናገራል። ዲዬጎም በፊት ከሚኖርበት ቤት ፈርኒቸሮቹን አሁን ወደ ገቡበት ቤት አዘዋውሮ ከጨረሰ በኋላ ለሚስቱ ለመላክ በማሰብ ሳሎን ሆኖ ቪዲዮ መቅረጽ ይጀምራል። ነገር ግን አንድ ያልጠበቀውን ነገር ይቀርጻል። የትንሽ ህፃን ልጅ እጅ የሚመስል ነገር የቲቪውን ካቢኔት በር ሲከፍት ይታያል። ነገር ግን ዲዬጎም ሮጦ በመሄድ ሲያጣራ በቦታው ማንም አልነበረም። ከሁለት ሳምንታት በኋላም ዲዬጎ አንዳንድ ድምጾችን ከቁምሳጥኑ ሲመጣ ይሰማል። ዲዬጎም በአሁኑ በቤት ውስጥ የሚፈጠሩ አስፈሪ ነገሮችን ለመቅረጽ ቆርጦ ተነስቷል። እናም ስልኩን በማውጣት መቅረጽ ይጀምራል። ከዛንም ድምጹን ወደ ሰማበት ቦታ ሲሄድ እጅግ አስደንጋጭ የሆነ ነገር ይከሰታል። ዲዬጎም የቁም ሳጥኑን በር የከፈተ ሳለ ከውስጥ ህፃን ልጅ የምትመስል ነጭ ጥላ ነገር ቆማ ትታያለች። እሱም በድንጋጤ በሩን ይዘጋዋል። ከዛንም ራሱን አረጋግቶ በፍጥነት በሩን ይከፍተዋል። ነገር ግን በቦታው ማንም አልነበረም። እናም እናንተ በሱ ቦታ ብትሆኑ ኖሮ ምን ታረጉ ነበር? ኮሜንት ላይ አሳውቁ። ቀጥሎ የምናገኘው ቪዲዮ እጅግ በጣም ያስገርማል። ይህም ቪዲዮ በዚህ የዩቲዩብ ተጠቃሚ ወደ ዩቲዩብ አፕሎድ የተደረገ ሲሆን በቪዲዮም ይህ ወጣት አንድ አስገራሚ የሆነ ነገርን ሲያደርግ ይታያል። ይህም ወጣት ከመሬት 2 ሜትር ያህል ተንሳፎ ነበር። ነገር ግን በመቀጠል ቀጥ ብሎ ይቆምና ከዛንም መገለባበጥ ይጀምራል። ይህም ስነ ስርዓት እየተካሄደ ያለው በቀን በጠራራ ፀሐይ ነው። እናም ምንም አይነት ገመድ በአካባቢው ኖሮ ቢሆን በቀላሉ ይታይ ነበር። በተጨማሪም ገመድ ሊንጠለጠልበት የሚያስችል ምንም አይነት ዛፍ ወይንም እንጨት በአካባቢው አይታይም ነበር። የዚህ አይነት የጥንቆላ ስርዓት ብላክ ማጂክ በመባል ይታወቃል። በአፍሪካም አንዳንድ አካባቢዎች የሚገኝ የጥንቆላ ስርዓት ሲሆን ተከታዮቹም እንደዚህ አይነት አስገራሚ የሆኑ ነገሮችን ሲከውኑ ይታያሉ።
ሜክሲኮ ውስጥ በሚገኝ ማሶኒክ ሴሜትሪ በተባለ የመቃብር ስፍራ ውስጥ ከዚህ በፊት ያልተለመዱ ነገሮች መከሰት ጀምረዋል። ከነሱም ውስጥ አንዱ በመቃብር ድንጋዮች ላይ የሚቀመጡ አበቦች ማንም ሳያውቃቸው መጥፋት ጀምረዋል። አበቦቹ ከሚጠፋባቸው ቤተሰቦች ውስጥም አንደኞቹ አበቦቹን ማን እንደሚያነሳቸው ለማጣራት በማሰብ በመቃብር ስፍራው ከሚገኙ ዛፎች በአንዱ የድብቅ የደህንነት ካሜራን ያስገጥማሉ። እናም አንድ ለማመን የሚከብድ እጅግ አስደንጋጭ የሆነ ነገርን ይቀርጻሉ። ቤተሰቦቹም በካሜራ የተቀረጸውን ነገር ሲያጣሩ ይችን ሴት ሕፃን ልጅ በመቃብር ስፍራው ስትዘዋወር የሚያሳይ ግራ የሚያጋባ ምስልን ያገኛሉ። እናም ልጅቱ ጠፍታ ሊሆን ይችላል በሚል በመቃብር ስፍራው ለሚሰሩ ሰራተኞች በደህንነት ካሜራ የተቀረጸውን ግራ የሚያጋባ ምስል ያሳያቸዋል። የመቃብር ስፍራው ሰራተኞችም ባዩት ነገር ክፉኛ ይደናገጣሉ። ያዩትን ነገርም ማመን ከበዳቸው። እነሱም ልጅቱ እንደሚያውቋት ይነግሯቸዋል። ከዛንም ቅርብ ወደሚገኝ አንድ የመቃብር ስፍራ ይዘዋቸው በመሄድ የዚችን ፋቢዮላ ጎንዛሌዝ የምትባል ሕፃን ልጅ መቃብር አሳዩቸው። በቀጣዩ ቀንም ፎቶውን ለሕፃኗ ልጅ እናት ለሆነችው ሳንድራ ጎንዛሌዝ ያሳያሉ። የልጅቷ እናትም ወዲያውኑ ማልቀስ ትጀምራለች። ፎቶውንም እንዳየችው ታማ የሞተችው ልጇ እንደሆነች ወዲያውኑ አወቀች። እሷም ያለምንም ጥርጥር ይህች የእሷ ልጅ ፋቢዮላ እንደሆነች ትናገራለች። የፎቶው ጥራት ሰውን ለመለየት የሚያስቸግር ቢሆንም ነገር ግን ጸጉሯን፣ የለበሰችውን ልብስ እናም ያደረገችውን ጫማ በመመልከት የእሷ ልጅ እንደሆነች መለየት እንደቻለች ሳንድራ ጎንዛሌዝ ትናገራለች። ይህ ቀጥሎ የማሳያችሁ ቪዲዮ የተቀረጸው ዌይ 6 ዌይ በተባለ በእንግሊዝ በሚገኝ ጎዳና ላይ በሚገኝ የደህንነት ካሜራ ነው። እንደ አውሮፓውያን አቆጣጠር በ2007 ዓ.ም አንድ ቀን ምሽት ላይ የሆነ አስፈሪ ፍጥረት የተጨናነቀን አስፓልት ሲያቋርጥ በዚህ የደህንነት ካሜራ ሊቀረጽ ችሏል። ከዚህ አጋጣሚ በኋላም በሌሎች ቦታዎች ላይ ተመሳሳይ የሆኑ ፍጥረታትን እንደተመለከቱ የተለያዩ ሰዎች ተናግረዋል። በእንግሊዝ ሀገር ላይም ይህ ነገር The Way 6 Way ሞንስተር በመባል ይታወቃል። በቪዲዮም ላይ እንደምታዩት ይህ ነገር ሁለት የተለያዩ ባህሪያትን ያሳያል። አንደኛው የሰው ሲሆን አንደኛው ደግሞ የእንስሳ ነው። ይህም ፍጥረት እንደ እንስሳ በአራት እግሮቹ የሚሮጥ ሲሆን ነገር ግን እንደ ሰው ልጆች የኋላ እግሮቹ ረዘም ያሉ ናቸው። ደግሞም ጉልበቶቹ እንደ ሰው ልጆች ይታጠፋል። ምን ታስባላችሁ? ይህ ነገር በጫካ ውስጥ የሚኖር ፍጥረት ነው ወይስ ደግሞ ኤሊየን ነው? ሐሳባችሁን ኮሜንት ላይ አሳውቁ። ሜክሲኮዊ ጎስት ሃንተር የሆነው ኤሪክ ጋነር አንድ አስፈሪ ወደሆነ ትምህርት ቤት ይሄዳል። የትምህርት ቤቱ ተማሪዎችና አስተማሪዎች እንዳሉት ከሆነም በትምህርት ቤቱ እጅግ በጣም ግራ የሚያጋቡ ነገሮች መከሰት ጀምረዋል። አንዳንዶቹ የህፃን ልጅ የሚመስል ድምጽ እንደሰሙ ሲናገሩ፣ ሌሎኞቹ ደግሞ የሴት ህፃን ልጅ መንፈስ እንደተመለከቱ ይናገራሉ። እናም ሜክሲኮዊ ጎስት ሃንተር የሆነው ኤሪክ ጋነር ከተመልካቾቹ በደረሰው ተደጋጋሚ ጥያቄ መሰረት ቦታውን ለመፈተሽ ከጓደኛው ጋር ይሄዳል። ፍለጋ ማድረግ ከጀመሩ ብዙም ሳይቆይ አንዳንድ ድምጾችን መስማት ይጀምራሉ። ቀጥሎም በመማሪያ ክፍሎች እያለፉ ሳለ ከክፍሎቹ በአንዱ ዴስክ ሲጎተት ድምጽ ይሰማሉ። ኤሪክ እና ጓደኛው አንዳንድ ድምጾችን ሰምተው የነበረ ቢሆንም ነገር ግን ቀጥሎ ከሚገጥማቸው ነገር ጋር በምንም አይነጻጸርም። ኤሪክ እና ጓደኛውም ወደ ትምህርት ቤቱ መጸዳጃ ክፍል ይሄዳሉ። ብዙ ተማሪዎች በዚህ ቦታ የህፃን ልጅ መንፈስ እንደተመለከቱ ይናገራሉ። እናም ልክ ሳይሆኑ አይቀርም። ኤሪክ እና ጓደኛው እያንዳንዱን የመጸዳጃ ክፍሎች ይፈትሻሉ። እነሱም እያንዳንዱን ክፍል የፈተሹ ቢሆንም ነገር ግን ምንም ሊያገኙ አልቻሉም ነበር። እናም ለመውጣት ይወስናሉ። ከዛንም አንድ ያልጠበቁትን ነገር ይቀርጻሉ። ኤሪክ እና ጓደኛው ያላዩት ቢሆንም ከመጸዳጃ ክፍሎች በአንዱ ባዶ እግሩን የቆመ ሰው ይታያል። ይህም ክፍል ከደቂቃዎች በፊት ኤሪክ እና ጓደኛው ሲፈትሹት ባዶ የነበር ቢሆንም አሁን ግን የህፃን ልጅ የሚመስል እግር ከበሩ በታች በኩል ይታያል። ነገር ግን ኤሪክ እና ጓደኛው የቀረጹት አስፈሪ ነገር ይህ ብቻ አልነበረም። እነሱም ፍተሻውን ጨርሰው እየወጡ ሳለ ኤሪክ ካሜራውን ወደ መኪና ማቆሚያዎቹ ሲያዞር ያልጠበቀውን ነገር ይቀርጻል። ኤሪክም ካሜራውን እያዞረ ሳለ የሆነች ህፃን ልጅ የመኪና ማቆሚያዎቹ ጋር ቆማ ትታያለች። ኤሪክም ወዲያውኑ ካሜራውን ካዞረበት ሲመልስ በቦታው ማንም አልነበረም። እናም የትምህርት ቤቱ ተማሪዎችና አስተማሪዎች ስለዚህ ሴት መንፈስ የተናገሩት እውነት ሳይሆን አልቀረም። ሙሉውን ቪዲዮ ማየት ከፈለጋችሁ የኤሪክ ጋነርን የዩቲዩብ ቻናል መጎብኘታችሁ እንዳትረሱ።
የዛሬ 1 ዓመት አካባቢ ያማኪዮ የተባለ ጃፓናዊ የሚከራይ ቤትን እየፈለገ ነበር። እናም አንድ የ40 ዓመት እድሜ ያለውን ቤት በጣም በርካሽ ዋጋ ያገኛል። ያማም በጣም በመገረም በደስታ ቤቱን ይከራይና መኖር ይጀምራል። ብዙም ሳይቆይ የቤቱ ዋጋ ለምን እንደዚህ እንደረከሰ እየተገለጠለት ይመጣል። እሱም ይህ ቤት እጅግ በጣም አስፈሪና አስደንጋጭ የሆኑ ክስተቶችን አስተናግዷል። የቀድሞ የቤቱ ባለቤት የነበረው ሰውዬ በቤቱ የመጸዳጃ ክፍል ሳለ ነበር ባልታወቀ በሽታ ምክንያት ህይወቱ ሊያልፍ ይቻለው። ያማም ወደ ቤቱ ከገባ ከ4 ወራት በኋላ አንዳንድ ግራ የሚያጋቡ ነገሮች በማታ ይከሰቱ ጀመር። ያማኪዮም በቤቱ ውስጥ የሚከሰቱ ነገሮችን ለተመልካቾቹ ለማቅረብ በማሰብ የዩቲዩብ ቻናል በመክፈት ከጊዜ ወደ ጊዜ እየጨመሩ የመጡትን በቤት ውስጥ የሚከሰቱ አስፈሪ ነገሮችን መግለጽ ይጀምራል። ሁል ቀን ማታ ወደ 3 ሰዓት አካባቢ ከሽንት ቤቱ ምንጩ ያልታወቀ የመንኳኳት ድምጽ ይመጣ ነበር። ያማኪዮም የተቻለውን ያህል ቢሞክርም ነገር ግን የድምጹን መምጫ ሊያውቅ አልቻለም። ሌላ ምሽት ላይ ደግሞ አንድ የጎረቤት ውሻ ባልተለመደ መልኩ ከያማ በር ላይ ቆሞ በኃይለኛው እየጮኸ ነበር። ይህም ውሻ ከዚህ በፊት ጨዋና ዝምተኛ ቢሆንም ነገር ግን በአሁኑ በሆነ ነገር የተረበሸ ይመስላል። ውሻውም የሆነ ነገር ከፊቱ የቆመ ይመስል በተደጋጋሚ እየጮኸ ነበር። በቀጣዩ ቀንም ውሻውን ወደ ቤቱ ተመልሶ እንደከዚህ በፊቱ ሁሉ ጨዋና ዝምተኛ ሆኖ ያገኘዋል። ነገር ግን በዚያ ያበቃም። ወደ ቤቱ ከገባ ከ9 ወራት በኋላ ያማ እጅግ በጣም አስደንጋጭ የሆነ ነገር ይገጥመዋል። እጅግ በጣም አስደንጋጭ የሆነ የማቃሰት ድምጽ በመስኮቶቹ በኩል ሲመጣ ይሰማል። ነገር ግን ያማ ለማጣራት ወደ ውጪ ሲወጣ ድምጹ ወዲያውኑ ይቆም ነበር። የያማም የዩቲዩብ ቻናል ማደግ በጀመረ ሰዓት ከተመልካቾቹ አንዳንድ መናፍስትን ለመመልከት የሚረዱትን እቃዎች እንዲገዛ በቀረበለት ጥያቄ መሰረት ይህንን የሙቀት መጠንን በመለካት የሚሰራ ካሜራን በመግዛት የቅድሙ የማቃሰት ድምጽ ደግሞ እስኪመጣ መጠባበቅ ይጀምራል። እናም ከ1 ወር በኋላ አንድ ለማመን የሚከብድ እጅግ አስደንጋጭ የሆነ ነገር ይከሰታል። ሁለቱንም ካሜራዎቹን በማዘጋጀት ያማ ድምጽ ወደሚመጣበት ቦታ በመሄድ የፈላ ውሃን ይደፋበታል። ድምጹን እየፈጠረ ያለው ነገር ምንም ይሁን ምን ያማ ውሃውን በሚደፋበት ጊዜ በኃይለኛው ይጮህና ከዛንም ሙሉ በሙሉ ያቆማል። አሁንም ድረስ ይህ ድምጽ አልፎ አልፎ ወደ ማታ አካባቢ ይመጣል።
ይህ ቀጥሎ የምናየው ቪዲዮ የተቀረጸው በአንድ ስኩል ሆስፒታል ዩኒቨርሲታሪዮ ናንዱረስ በተባለ የሕክምና ትምህርት ቤት ውስጥ ነው። በዚህ ትምህርት ቤት ውስጥም የሚነገር አንድ አስፈሪ ታሪክ አለ። እሱም ከብዙ ዓመታት በፊት ትምህርት ቤት ውስጥ ይሰራ የነበረ አንድ ዶክተር በትምህርት ቤቱ ቅጥር ግቢ ውስጥ ሳለ ራሱ እንዳጠፋ ይነገራል። እናም የዛ ሰውዬ መንፈስ አሁንም ድረስ በአካባቢው እንደሚገኝ ይነገራል። አንድ ቀን ምሽት ላይም አንድ የሕክምና ተማሪ አምሽቶ እየሰራ ሳለ አንዳንድ አስፈሪ ድምጾችን በሆስፒታሉ ከሚገኙ ክፍሎች ከአንዱ ሲመጣ ይሰማል። ከዛንም ስልኩን በማውጣት መቅረጽ ይጀምራል። እናም አንድ ያልጠበቀውን ነገር ይቀርጻል። ከክፍሎቹ ከአንዱ የሰው ጭንቅላት የሚመስል ነገር ብቅ ብሎ ሲመለስ ይታያል። ከዛንም ሙሉ በሙሉ ወጥቶ ወደ ተማሪው ሲጠጋ በድንጋጤ መቅረጹን ያቆምና ትምህርት ቤቱን ጥሎ ይሄዳል።